በሰንበት ትምህርት ቤት እየሰማችሁ ነው። አሁን ይሄን ሰንበት ትምህርት ቤት እነዚህ ልጆች እውነቴን ነው አሁን ይሄን ጉባኤ አዘጋጅተው ያስተማራችሁ ሰንበት ተማሪዎች ናቸው። ይሄንን ሰንበት ትምህርት ቤት ጠንክራችሁ በርቺውን ሽማግሌዎች ሁሉ በቀር ልጆቻችሁ እየሰዳችሁ ተማሩ። ደግሞ ምን አይነት ችግር ዲያብሎስ ክፉ አይደል? ሰንበት ትምህርት ቤት መጥተው ልጆች ጠንክረው እንዳያድጉ ደግሞ ምን ያደርጋል? ሰንበት ትምህርት ቤት እኮ መተጫጫ ነው ይላል አይልም ይላል። እና ታዲያ ዱሩ ዶል ያጭልህ ነው ሞኝ ናችሁ መሰለኝ። ማጨት እኮ ያለበት እንደውም ሰው ሰንበት ተማሪ ተጫጭቶ እንዲገባ መፍቀድ አለባችሁ። ሰንበት ተማሪዎች እንዲተጫጩ ስለማትፈቅዱላቸው ተደብቀው ዝሙት እንዲሰሩ ልታረጓቸው ነው ማለት ነው። ተጫጭተው እንዲጋቡ ግን ብንፈቅድላቸው ህጋዊ ሆነው ወደ እናት አባት ይመጣሉ። ስለዚህ ማድረግ ያለባችሁ ሰንበት ተማሪዎች አንድ ላይ በሄዱ ቁጥር በተራመዱ ቁጥር ቤተክርስቲያን በመጡ ቁጥር እየተጫጩ እኮ ነው ተበላሽተዋል። የገጠሩ ሰውማ ደግሞ በረዶን የሚያስመቱን ይላል። እሱ የሰው ደንበር ሲገባ በረዶ አይመጣም ማለት ጠላውን የቀነደሸ ሳክሮ ሲያደገድግ ሲያድር በረዶ አይመጣም። ሰፈር ሲኩሳፈር በረዶ አይመጣም። አይጥቃም እንደው ማምላክ ባል ሲሽር እሱ የሰው ደንበር ሲዘባ እንኳን ሌላ እኮ ሳር ሲሰርቅ ነው የሚያደር። ሰርቆ እያጨረ በዚያ በረዶ አይመጣም። ሰንበት ተማሪ ከበሮ ሲመጣ በረዶ ወረደ። ምን አለ አንድ ሞኝ የተከለውን 50 ሊቃውንት አይነቅሉትም ተብሏል። አንድ ጅል የተከለውን። ስለዚህ ልጆቻችሁን ተንከባክባችሁ አሳድጋችሁ እናት አባትን ያስከብራሉ። አዳም የከበረ ቢወልድ ነው። እስቲ በሉ አዳም የከበረ በሉ። ምን ቢያረግ ነው? ማንን ወልዶ? እመቤታችን አስከበረችው እኮ። አባቷን ያስከበረች ልጅ ድንግል ማርያም እኮ ናት። የእናቷን የሔዋንን ደም የመለሰች እመቤታችን ናት። የሐናና የኢያቄም ልጅ ዲያብሎስን የተበቀለችው አንተ ቀጣፊ እናቴ ሔዋንን እንዳታለልክ እኔን አታታልለኝ ብላ ዲያብሎስን ድል ነስታ ከቅዱስ ገብርኤል ብስራት ወልዳ እናቷ ሔዋን በሔዋን ጆሮ ሐዘን እንደተቆረቆረ የደስታ ፈሳሽን በጆሮዋ አውርዳ ለዓለም ፍስሐ ሁሉ ዓለም ክርስቶስን ወልዳ ሙሐዘ ፍስሐ የተባለች እመቤታችን ናት። ልጅ ማለት እንደ ድንግል ማርያም ነው። ስለዚህ ልጆቻችሁን ቤተክርስቲያን እንድታሳድጉ እግዚአብሔር ይርዳን።